እኔም ከሂራ ዋሻ ወጥቼ እየሄድኩኝ እያለሁኝ አሉ ኢዝ ሰሚዕቱ ሰውተን ሚነ ሰማዕ ከሰማይ የሆነን ድምፅ ሰማሁኝ አሉ። ምን የሚል ድምፅ? ያ ሙሐመድ ኢነከ ለረሱሉላሂ ሐቀን ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ የሚል ቃል። ሙሐመድ ሆይ እኔ ጅብሪል ነኝ፣ አንተ ደግሞ የአላህ መልእክተኛና ነቢይ ተደርገህ ተመርጠሃል ብሎ ራሱ አበሰራቸው መልአኩ ጅብሪል። አይኖችን ከፍ አድርጌ ስመለከት አሉ ፈረአይቱ ልመለክ አለዚ ረአይቱሁ ፊ ጋር ሒራ ያ በሂራ ዋሻ መጀመሪያ ቀን የተገለጠልኝን መልአክ ራሱኑ አየሁት አሉ። ጃሊሰን ዐላ ኩርሲይን በይነ ሰማይ ወልአርድ በሰማይና በምድር መካከል በሚገኝ ዙፋን ላይ ተቀምጦ አየሁት አሉ። ወቀድ ሰደል ኡፉቅ አሉ ያ ሰላም የሰማይንም አድማስ ሞልቶታል ዘግቶታል አሉ። ቀጥ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሲመለከቱ ሰማይ ቀዳዳው አይታይም ጭራሽ ጅብሪል ሸፍኖታል። ምን ያክል ግዙፍ ቢሆን ነው! ምድር ሸፍነዋለች፣ በቃ ማነው ሰማይ እንዳለ ሸፍኖታል። ሰማይ በጣም ግዙፍ ነው ጅብሪል ዐለይሂ ሰላም። ጅብሪል ማለት ኃይሉ ያ ጀማዓ አላህ ያደነቀው የሆነ በጣም የሚገርም ኃይል ሰጥቼዋለሁ ብሎ በቁርአን ላይ የገለጸው የሆነ ገራሚ መልአክ ዐለመሁ ሸዲዱል ቁዋ ይላል። የብርቱ ኃይል ባለቤት የሆነው መልአክ አስተማረው ቁርአንን እያለ ይናገራል። ከአላህ ዘንድ እየወሰደ ለነብዩ ሰለላሁ ዐለይሂ ወሰለም እያስተማራቸውን መልአክ እየተናገረ ዐለመሁ ሸዲዱል ቁዋ የብርቱ ኃይል ባለቤት የሆነው መልአክ አስተማረው ይላል። ዚ ቁወትን ዒንደ ዚል ዐርሽ መጂድ ይላል ሌላ ቦታ ላይ የኃይል ባለቤት ከዐርሽ ባለቤቱ ዘንድ ከአላህ ዘንድ ደግሞ ትልቅ ቦታና ደረጃ ያለው መልአክ እያለ ይገልጸዋል። ሙጣዒን የሰማይ መልአክ ሁሉ የሚታዘዙት ሰመ አሚን በዚያው ላይ ሳለ ደግሞ እርሱ ታማኝ ነው እያለ ይገልጸዋል። መልአኩ ጅብሪል ዐለይሂ ሰላም የሉጥ ህዝቦችን እንዲቀስፍና እንዲያጠፋ የተላከው መልአክ እርሱ ነበር። አብረውት ከእርሱ ጋር ሁለት መልአክ አሉ። ሚካኤል አለ፣ ኢስራፊል አለ፣ መለኩል መውት። እነዚህ ሶስት መላእክቶች ነበሩ ከአላህ ዘንድ ወደ ሉጥና መጀመሪያ ወደ ኢብራሂም ጋር ተልከው ከዚያ ወደ ሉጥ ጋር የሄዱት። እነዚያ መልአክ ናቸው፣ የአላህ መልእክተኞች ናቸው፣ ስላሴዎች አይደሉም። ታቸዋል ወለቀድ ጃአት ሩሱሉና ኢብራሂም ብልቡሽራ ይላል። በእርግጥም መልእክተኞቼ ለአብርሃም ብስራትን ይዘውለት ሄዱ እያለ አላህ ይናገራል። እነዚህ ሶስት መላእክቶች በሰው ተገልጠው ነው የመጡት። የዛን ይፈርቻል። መጨረሻ ላይ የሉጥን ህዝብ እንዲቀስፍ ሲታዘዝ ጊዜ እና እንዲቀስፍ በተላከ ጊዜ የሉጥን ህዝቦች እንዴት እንዳጠፋ ታውቃላችሁ? ጅብሪል 600 ክንፍ አለው። በአንደኛ ክንፉን ዘረጋና የሉጥ ዐለይሂ ሰላም ህዝቦች ወደ 8 እና 7 ከተሞች ናቸው ይባላል መኖሪያ ሀገራቸው። እነዚህን ታላላቅ ግዙፍ የሆኑ ከተማዎች በአንድ ክንፉ ጫፍ ከምድር ስቅስቅ አድርጎ ወደ ሰማይ አንስቶ እንደ ቂጣ ግልብጥ ነው ያደረጋቸው። በጣም ግዙፍ ነው። እንዳጠቃላይ አላህ ስብሐነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ይሄን መልአክ እንዲገለጥ ካደረገ በኋላ ካዩት በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አዩትና ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው። በእውነትም አንተ የአላህ መልእክተኛ ተደርገህ ተመርጠሃል አላቸው። ቀጥ ብለው ሲያዩት በጣም ግዙፍ ፍጡር ነው። አስቡት፣ ብቻችሁን ናቸው። ሌሊት ላይ ነው ማለት ንጋቱ ላይ ነው። ማንም ሰው የለም። አይታችሁት የማታውቁት ፍጡር ለዚያውም ሰማይና አጽናፍ የሞላ ግዙፍ። የዛኔ የሚያወጣው ድምፅ በዛ በኃይሉ በዛ በእንትኑ አካሉ አስቡት። ይታችኋል። ከሱ የሚወጣውን ድምፅ አስቡት። በዚያ ሁኔታ ሲናገር ነብዩ ሰለላሁ ዐለይሂ ወሰለም ተነገጡ፣ መሮጥ ጀመሩ። ይወድቃሉ፣ ይነሳሉ፣ ይወድቃሉ፣ ይነሳሉ። መጨረሻውን ልክ ቤታቸው ሲገቡ ጊዜ ዘሚሉኒ 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 አሉ። ጠቅልሉኝ 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 ማለት ነው። ኸዲጃ ጋር ገቡ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ሸፋፈነቻቸው፣ ነቢያችን ሰለላሁ ዐለይሂ ወሰለም አስተያቻቸው። አለመደንገጣቸው ቢሆን ነበረ የዛኔ ጥርጣሬ ሊያስገባል የሚችለው። መደንገጣቸው ትክክለኛ ነገር መሆኑን ያሳያል። ለምን ከተባለ ልጠይቃቸው። አይደለም ሰማይን የሚሞላ መልአክ የማታውቁት ፍጡር ከዚህ በፊት አላያችሁትም። በሌሊት ወቅት ላይ ብቻችሁን ብታገኙትና ብትፈሩ ይሄ በእናንተ የሚያስወቅሳችሁ ነገር ነው? አይደለም። ገብታችኋል አይደለም? አይተው የማታውቀው ፍጡር ማለት ነው። ሌሊት ወጣ በል እስኪ ቤትህ በር ላይ አይደለም ሰማይን የሚሞላ መልአክ
አንተን የሚያክል የሆነ ፍጡር ከዚህ በፊት አይተኸው አታውቅም። ከፊትህ ቢቆም ምንድን ነው የምትለው? ፌንት ልትበላ ትችላለህ። አንድ ጅን ቢገለጥልህ በርህ ላይ ማለት ነው። መልአክ ደግሞ ከዚያ በላይ ነው። ሰማይን የሚሞላ ፍጡር በዚያ ድምፁ እየተናገረ እየሰሙት ነቢያችን ሰለላሁ ዐለይሂ ወሰለም ለዚያ ነው የፈሩት። በሰው ማንነት ውስጥ ሲመጣ ጅብሪል እንደ ማንኛውም ሰው ያወሩታል። ከዚያ በኋላ አንዴ ከተገናኙ ካዩት በኋላ ነቢ ሰለላሁ ዐለይሂ ወሰለም በሌላ ጊዜ በሰማይ ላይ አግኝተውታል። ምንም የፈሩት ነገር የለም። እንደ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ሄዱ። የዘሚሉን ይዘሚሉን ያሉ ያ አዩሃል ሙዘሚል የሚለው አንቀጽ ወረደ። ከዚያ በኋላ ቁም ለይል ኢላ ቀሊለን አላቸው። ቁም ለይል የሌሊቱን ሰዓት ቁመህ ስገድ ለእኔ እያላቸው ነው አላህ። ኢላ ቀሊለን ጥቂት ጊዜ ሲቀር በእርሳቸው ላይ የሌሊት ሶላት ግዴታ ተደረገ። ዋጅብ ነው በእርሳቸው ላይ መስገድ። ታውቃላችሁ፣ እኛ ግዴታ አይደለም። ለምሳሌ 5 አውቃት ሶላት ነው መስገድ ግዴታ የሚሆንብን። በእርሳቸው ላይ ግን ትዕዛዝ ነው። ይሄ ፊህ አምሩ ሚነላህ ሱብሓነሁ ወተዓላ ቁም ለይለ የሌሊቱን ሙሉ ለእኔ ቁመህ ስገድ ኢላ ቀሊላ ትንሽ ስትቀር ንስፈሁ አላቸው ግማሹን አው ይንቁስ ሚንሁ ቀሊላ ወይንም ከእርሱ ጥቂትን ቀንስ ተባሉ። አው ዚድ ዐለይህ ወይንም በእርሱ ላይ ጨምር። ወረቲሊል ቁርአነ ተርቲላ ቁርአን አሳምረህ አንብብ ተባሉ። ለምንድን ነው አንተ የተጠቀለልክ ወይንም የተከናነብክ ሆይ ተነስ የተባሉት? ከዚህ በኋላ የመተኛት ጊዜ አይደለም ነው መልእክቱ። ከዚህ በኋላ የእንቅልፍ ጊዜ አይደለም፣ የምትተኛበት ጊዜ አይደለም። አንድ በሌሊቱ ወቅት ለጌታ ለአላህ እየተገዛህ የምታሳልፈው ዓመት ነው። ከዚህ በኋላ 2 ቀን ላይ ደግሞ ለትውልድ የምታስተምረበት ጊዜ ነው። የመተኛ ተከናንቦ መተኛት ጊዜ አልቋል እያላቸው ነው አላህ ሱብሓነሁ ወተዓላ። ኢና ሰኑልቂ ዐለይከ ቀውለን ሰቂላ ለቀጥሎ እኔ በአንተ ላይ ከባድ የሆነን ቃል እጥልልሃለሁ ከዚህ በኋላ አላቸው። እኛ በአንተ ላይ ከባድ የሆነን ቃል ከዚህ በኋላ እንጥላለን አለ። ቁርአን በጣም ከባድ የሆነ ቃል ነው። ትርጉሙን ላወቀ ሰው ነቢያችን ሰለላሁ ዐለይሂ ወሰለም እያነበቡ ሽበታቸው ይወጣ ነበር። ቁርአን ታውቃላችሁ። እኔ አንተ ሌላው ሰው የሚሸብተው ምናልባት የዚህ የዓለም የሚበላ የሚጠጣ አስጨንቆ ሊሆን ይችላል አይደለ? ምድር ላይ እርሳቸው ቁርአንን አንብበው ከማንም በላይ የአላህን ቃል የሚረዱ እርሳቸው ስለሆኑ ሽበታቸው የወጣው በቁርአን ነው። ሸየበትኒ ሁድን ወአኸዋቱሃ አሉ ሐዲስ ላይ ሲናገሩ ሽብተ ያ ረሱለላህ አሏቸው ሰሃቦች። እንዴ ሽበት አወጣህ እኮ አንተ የአላህ መልእክተኛ ብለው ተጠየቋቸው። እንዳለ ሙሉ አካላቸውን ይከታተሏቸው ነበርና ሰሃቦች። ሸየበትኒ ሁድን ወአኸዋቱሃ አሉ። ሱረቱል ሁድና የእርሷ አምሳያዎቿ አይነ እህቶቿ አሸበቱኝ ብለው ተናገሩ።